እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያያ ርዕስ የሚጥል በሽታ ወይም ኤፒሌፕሲ የሚለውን ነገር ነው። እንግዲህ በመጀመሪያ ደረጃ የሚጥል በሽታ ወይም ኤፒሌፕሲ ምን ማለት ነው የሚለውን ነገር ለመረዳት በአእምሯችን ወይም በአንጎላችን ውስጥ ያሉ ነርቮች በምን አይነት መንገድ ነው የሚሰሩት የሚለውን ነገር መረዳት ያስፈልጋል ማለት ነው። ልክ እንደ ኤሌክትሪክ ሲስተም አንድ ኤሌክትሪክ ሲስተም በሲሪየስ ወይም በፓራላል ሲስተም እንደሚሰራ ሁሉ በአንጎላችን ውስጥ ያሉ ነርቮች ደግሞ በዚህ ሲስተም በኤሌክትሪክ ሲስተም የተሳሰሩና ኔትወርክ የፈጠሩ ናቸው። እንግዲህ እያንዳንዱ ነርቭ የራሱን መስመር ተከትሎ በትክክለኛው መንገድ መስራት ይኖርበታል። ነገር ግን አንዳንድ ጊዜ አእምሯችን ላይ ወይም አንጎላችን ላይ የተለየ ችግር በሚያጋጥምበት ሰዓት ይሄ ኔትወርክ ይዛባል፣ ወይም እነዚህ በአእምሮ ውስጥ ወይም በአንጎል ውስጥ የሚገኙ ነርቮች ይዛባሉ። ወይም በሌላ አባባል ልክ የኤሌክትሪክ ሲስተም ኮንታክት እንደሚፈጥረው ሁሉ እነሱም ኮንታክት ይፈጥሩና አላስፈላጊ የሆነ የተጋነነ እንቅስቃሴ ይኖራል። ራስን አስቶ ሊጥል የሚችል ኤግዛጅሬትድ የሆነ ቦዲ ሙቭመንት ያመጣል ማለት ነው። ይሄ በሽታ የሚጥል በሽታ እየተባለ ይጠራል። አንዳንድ ቦታዎችን ላይ ይሄ በሽታ አውድቅ እየተባለ በተለምዶ ይታወቃል ማለት ነው። ስለዚህ ይሄ የአእምሮ ችግር ከፍተኛ የሆነ የአእምሮ ችግር ነው፣ መታከም የሚችል በሽታ ነው ማለት ነው። ስለዚህ የሚጥል በሽታ ዋና ዋና ምክንያቶቹ ምንድን ናቸው ወደሚለው በምንመጣበት ሰዓት የመጀመሪያው የቤተሰብ ታሪክ ካለ ነው። በቤተሰብ ውስጥ የሚጥል በሽታ ያለበት ሰው እሱም በዚህ በሽታ የመጠቃት እድሉ ከፍ ያለ ነው ማለት ነው። ሌላ እንግዲህ የአንጎል ጉዳት ካለ በተለይ እንግዲህ ይሄ ካር አክሲደንት ወይም የመኪና አደጋ ሊሆን ይችላል፣ የባጃጅ አደጋ ሊሆን ይችላል፣ ሰው ከተለያየ ቦታ ላይ ወድቆ ሊሆን ይችላል እና ራስ ላይ በሚደርስ አደጋ አንጎል በሚጎዳበት ሰዓት ይሄ ኤፒሌፕሲ የሚባለው ወይም የሚጥል በሽታ የመከሰት እድሉ ከፍ ይላል ማለት ነው። ሌላ እንግዲህ እንደ ሪስክ ፋክተር የሚታወቀው የአንጎል ኢንፌክሽን ነው። ብዙ ጊዜ ይሄ የአንጎል ኢንፌክሽን ህፃናቶች ላይ በተለይ በጣም የተለመደ ነው። ሜኒንጃይተስ፣ ኢንሴፋላይተስ የምንላቸው አሉ። የማጅራት ገትር በሽታው በተለምዶ የምንለው ማለት ነው። ይሄ የማጅራት ገትር በሽታ ልጆች በሚያዙበት ሰዓት እንግዲህ ኤፒሌፕሲ ወይም የሚጥል በሽታ ሊኖራቸው ይችላል። ግን ብዙ ጊዜ ጊዜያዊ ነው። ይሄኛው ሜኒንጃይተሱ ወይም የማጅራት ገትር በሽታው ከታከመ በኋላ የብዙዎቹ ምን ሊሆን ይችላል? ሊጠፋ ይችላል ማለት ነው። ግን አንዳንድ ልጆች ላይ ዘላቂ የሆነ ምን ሊሆን ይችላል? የሰውነት መንቀጥቀጥና ራስን አንስቶ መጣል ሊኖር ይችላል። እንደዚህ በሚሆንበት ሰዓት መድኃኒቱን እድሜ ልክ ሳይቋረጥ ሊወስዱ ይችላሉ ማለት ነው። ምክንያቱም ይሄ ቋሚ አይነት ከተከሰተ ማለት ነው። ሌላኛው የአንጎል እድገት ችግር ነው። እስፔሻሊ ይህም ልጆች ላይ የአንጎል እድገት ችግር በሚያጋጥምበት ሰዓት ይሄ ሊከሰት ይችላል። እስፔሻሊ ሰረብራል ፓልሲ የምንለው አለ። ልጆች በተፈጥሯቸው የራስ ቅላቸውም ትንሽ ሆኖ ይፈጠራል፣ አእምሯቸውም ወይም አንጎላቸውም በዛው ልክ ትንሽ ሆኖ ይፈጠራል። ይሄ በሚሆንበት ሰዓት ለኤፒሌፕሲ ለሚባለው በሽታ የመጋለጥ እድላቸው ከፍ ያለ ነው ማለት ነው። ሌላኛው እንግዲህ በውልደት ጊዜ በሚያጋጥም ጉዳት፣ የቅንጭላት ላይ ጉዳት ይሄ ኤፒሌፕሲ የሚባለው በሽታ እንደ ሪስክ ሊወሰድ ይችላል ማለት ነው። ሌላ እንደ ሪስክ የሚወሰደው ምንድነው? እድሜ ጋር ተያይዞ እንግዲህ በልጅነት ብዙ ጊዜ ልጆች ለዚህ ለማጅራት ገትርም ለኢንሴፋላይተስም ለምንለው በሽታ በቫይረስ መጥቶ አንጎልን የሚያጠቃ ማለት ነው። ኢንሴፋላይተስ የምንለው እነዚህ በሽታዎች በልጅነት ጊዜ ብዙ ኮመን ስለሆኑ እድሜ ወሳኝነት አለው። በልጅነትና በእድሜያቸው ከፍ ባሉ በአረጋውያን ላይ ያለው የኤፒሌፕሲ ሪስክ ከፍ ይላል ማለት ነው፣ ይጨምራል። ሌላ እንግዲህ አልኮል እና ሌሎች አደንዛዥ እጽ የሚጠቀሙ ሰዎች ላይ ይሄ የኤፒሌፕሲ አደጋ ከፍ ያለ ነው ማለት ነው፣ ሪስኩ ከፍ ይላል ማለት ነው። ሌላው እንግዲህ የሚጥል በሽታ በሚከሰትበት ሰዓት የሚታዩ ዋና ዋና ምልክቶች ምንድን ናቸው
ወደሚለው በምንመጣበት ሰዓት የመጀመሪያው እንግዲህ ምንድነው የአእምሮ ንቃተ ህሊና መቀነስ ነው። ሰዎች ይሄ በሽታ በሚከሰትበት ሰዓት ንቃተ ህሊናቸው ይቀንሳል፣ ኮንፊውዥን የምንለው ኢቭን አንዳንድ ጊዜ ኮማ ውስጥ ሊገቡ ይችላሉ። እና ያው በጣም ኮመን የሆነ ፕሬዘንቴሽኑ እጅና እግር መንቀጥቀጥ ነው። አእምሯቸውን ከሳቱ በኋላ እጅና እግራቸው ይንቀጠቀጣል፣ በአፋቸው ኮራፌት ድፍቅ ይላል፣ አይናቸው ወደ ላይ ግልብጥ ይላል። እንደዛ ሆኖ የተወሰነ ደቂቃዎችን ሊቆይ ይችላል እና ይሄ እየተደጋገመ የሚመጣ ከሆነ ኢፕለፕሲ ነው እንለዋለን ማለት ነው። ግን አንድ ጊዜ እንደዚህ አይነት ችግር አጋጥሞ ኢፕለፕሲ ነው ልንል አንችልም። ድግግሞሽ መኖር መቻል አለበት ማለት ነው። ምክንያቱም አንዳንድ ጊዜ በተለይ ልጆች ላይ ሙቀታቸው በከፍተኛ ደረጃ በሚጨምርበት ሰዓት እንደዚህ አይነት ነገር ሊያጋጥም ይችላል። ፌብራይል ሲዥር የምንለው ማለት ነው። እሱ ወደ ኢፕለፕሲ የመቀየር እድል አለው፣ ላይኖረውም ይችላል፣ የተለያዩ ሁኔታዎች ስለሚወስኑት ማለት ነው። ግን አንድ ጊዜ የተፈጠረን የሰውነት እንቅጥቃጤ አውድቅ ወይም የሚጥል በሽታ ነው ብለን መደምደም አንችልም። መደጋገም ይኖርበታል ማለት ነው። እንደዛ በየወሩ በየሳምንቱ ሊሆን ይችላል፣ በወሩ 2 ጊዜ እየመጣ የማይቋረጥ አይነት ከሆነ ይሄ እንግዲህ ኢፕለፕሲ ነው። በትክክል ወደ ተቋም ሄዶ የሕክምና አገልግሎት ማግኘት ይኖርበታል ሰውየው ማለት ነው። ሌላኛው እንግዲህ የጡንቻ መግረር ይኖራል። እንደዚህ እንቅጥቃጤው በሚኖርበት ሰዓት ጡንቻቸው ግርር ማለት ይኖረዋል ማለት ነው፣ ወይም ጥንክሬ ማለት ነገር ይኖረዋል። እነዚህ አይነት ወይም የጡንቻ መቆራረጥ ወይም ጀርኪ ሙቭመንት የምንለው አለ። እነዚህ ነገሮች ካሉ ምንድነው ማለት ነው ኤፒለፕሲ ወይም የሚጥል በሽታ አለ ብለን እንናገራለን ማለት ነው። ብዙ ጊዜ የስሜት መለዋወጥ ይኖራቸዋል ሰዎቹ። ድንጋጤ ሊኖር ይችላል፣ ከመጠን በላይ የሆነ ፍርሃት ሊኖር ይችላል። እነዚህ የስሜት መለዋወጦች ካሉ ኤፒለፕሲ ከነዚህ ነገሮች ጋር ይገናኛል ማለት ነው። እንግዲህ ሌላው ከመከሰቱ በኋላ ከመከሰቱ በፊት የሚታዩ ምልክቶች ምንድን ናቸው? ይሄ ሰዎቹ ራሳቸውን ስተው ያንቀጠቀጣቸዋል። እሱ ከመምጣቱ በፊት የሚታዩ ምልክቶች አሉ። ስለዚህ እነዚህም ምልክቶች ሰውየው ካሳየ ወደ አደገኛ ወደሆኑ ቦታዎች እንዳይሄድ ጥንቃቄ ማድረግ ያስፈልጋል። እሳት ወዳለው ቦታ፣ ገደል ወዳለው ስለታማ ቦታዎች ላይ ወድቆ ራሱን እንዳይጎዳ ጥንቃቄ ማድረግ ያስፈልጋል። እንግዲህ የመጀመሪያው የሆድ እንቅስቃሴ ላይ ሆዳቸው ላይ የሚሰማ ስሜት ይኖራል እና የሆድ ህመም ስሜት ሊኖር ይችላል፣ እሱ ይኖራል። ሌላኛው የስሜት መቃየር ያልናቸው ከፍተኛ የሆነ ፍርሃት፣ ድንጋጤ፣ እንደዚህ አይነት ስሜት ይኖራቸዋል። የራስ ህመም ወይም የራስ ምታት ሊኖሩ ይችላል። ሌላ ደግሞ የሽታ ወይም የቅርጽ መቀየር፣ ልክ ሰው ጋር ተቀምጦ የሆነ ነገር ሲያይ ለሱ የሚታየው ሌላ ነገር መስሎ መታየት ማለት ነው። ሽታም እሱ ሰዎች በተለየ ሁኔታ የሚያሸትቱን እሱ በተለየ ሁኔታ ማሽተት ማለት ነው። ሌላኛው የአካል እንቅስቃሴና ወይም የብርሃን ብልጭታ። አንዳንድ ጊዜ ሰው ጋር ተቀምጦ ሊሆን ይችላል፣ ሰውየው ምንም ነገር በሌለበት ሰዓት የሚንቀሳቀስ ነገር መታየት፣ አረ የሆነ ነገር ታየኝ፣ ግን እኮ ምንም ነገር የለም፣ እንደዚህ አይነት ነገር ይላሉ። ወይም ድንገት ብልጭ የሚል ብርሃን ለነሱ ብቻ መታየት፣ እንደዚህ አይነት ነገር ካለ እንግዲህ አውራ የምንላቸው ወይም ይሄ ኤፒለፕሲ ወይም የሚጥል በሽታ ከመምጣቱ በፊት ቀድሞ የሚታዩ ምልክቶች ናቸው ማለት ነው። ይሄ ከሆነ እንግዲህ የሚጥል በሽታ መከላከያ መንገዶቹ ምንድን ናቸው? ስለዚህ የመጀመሪያው ምንድነው? ጤናማ አኗኗር መኖር ያስፈልጋል ማለት ነው። ስለዚህ በቂ እንቅልፍ መውሰድ ያስፈልጋል። እነዚህ አልኮል፣ አደንዛዥ እጾችን አለመውሰድ፣ እነዚህ ምክንያቱም እንደ ሪስክ ፋክተር ስለሚወሰዱ ማለት ነው። ሌላው እንግዲህ የአእምሮ ጭንቀትን መቀነስ። ጭንቀት በሚኖርበት ሰዓት ይሄ ኤፒለፕሲ የመከሰት እድሉ ከፍ ያለ ነው። ስለዚህ ሰዎች በተቻለ መጠን ይሄ ጭንቀት የሚፈጠር ከሆነም ቶሎ ወደ ሕክምና አገልግሎት ሄዶ ሕክምና ማግኘት፣ የሚቻል ከሆነ ደግሞ በራሳቸው ይሄ ጭንቀትን የማስወገጃ ዘዴዎችን በመጠቀም ጭንቀትን ማስወገድ ይኖርባቸዋል ማለት ነው። ሌላው የአካል ጉዳትን መከላከል፣ እስፔሻሊ አሁን እነዚህ
ካር ድራይቨር ወይም ሹፌሮች ሊሆኑ ይችላሉ። ሌላ አደጋ የሚያስከትል ቅንጭላታቸው ላይ አደጋ የሚያስከትል ስራ የሚሰሩ ሰዎች የስራው ባህሪ ስለሆነ በተቻለ መጠን ጥንቃቄ ማድረግ። እነዚህ ሞተር የሚነዱ ሰዎች ሄልሜት መልበስ ቅንጭላትን የሚከላከልላቸው እንትን ቢወድቁ እንኳ አደጋው የከፋ አይሆንም እና እነዚህ የመሳሰሉ ጉዳቶችን ማስወገድ ይኖርብናል ማለት ነው። ሌላኛው እንግዲህ የሕክምና አገልግሎት ማግኘት። እንደዚህ አይነት ነገሮች እንደ ሪስክ ስፔሻሊ የማጅራት ገትር በሚኖርበት ሰዓት ወይም ይሄ ሜኒንጃይተስ የሚባለው ልጆች ጋር ሊከሰት ይችላል፣ ትልልቅ ሰዎችም ጋር ሊከሰት ይችላል። ወደ ሕክምና አገልግሎት መስጫ ቦታ ሄዶ ቶሎ የሕክምና አገልግሎቱን ማግኘት ያስፈልጋል ማለት ነው። ሌሎችም የነርቮች በሽታ መስሎ የሚታዩ ነገሮች ካሉ እነሱን ቶሎ ወደ ሕክምና በመሄድ መታከም ያስፈልጋል ማለት ነው። ሌላው የሚጥል በሽታ ሕክምና አለው ወይ? አዎ አለው። በትክክል መታከም ይችላል። ስለዚህ ብዙ ጊዜ ሰዎች ምንድነው ጸበል መሄዳቸው ጥሩ ነገር ነው። ጸበል መጸበል አለባቸው። ግን ምንድነው እሱንም የሃይማኖት ነገሮችንም እያካሄዱ ምን መደረግ መቻል አለበት? የሕክምና አገልግሎት ማግኘት መቻል አለበት። ሰውየው መታከም የሚችል በሽታ ነው። ልክ እንደሌላ ስኳር ህመም፣ ግፊት እንደምንለው ሁሉ ይሄም ነርቭ ጋር ተያይዞ የሚመጣ በሽታ ነው እንጂ ሌላ ነገር አይደለም። ስለዚህ ወደ ሕክምና አገልግሎት ሄዶ የሕክምና አገልግሎቱን ማግኘት ያስፈልጋል ማለት ነው። የሚሰጡ መድኃኒቶች አሉ። እነሱም መድኃኒቶች በመውሰድ ይሄ አላስፈላጊ የሆነ የህይወት መስዋዕትነትን ከመክፈል መታደግ አለብን ማህበረሰባችንን። ምክንያቱም ይሄ እንቅጥቃጤው እየጨመረ በሄደ ቁጥር ድንገት ሰውየው ገደል ላይ ቢሆን ገደል ገብቶ ሊሞት ይችላል። ከዛ በተጨማሪ እሳት ውስጥ ገብተው ላላስፈላጊ ጠባሳ ሰውነታቸው ወይም ለህይወት ማለፍም ሊያጋጥማቸው ይችላል ማለት ነው። ስለዚህ ሕክምና ስላለው ወደ ሕክምና ቦታ ሄዶ የሕክምና አገልግሎቱን ማግኘት ያስፈልጋል ማለት ነው እና ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።